አመለካከታችን ሁሉ ነገራችንን ይወክላል። ድሃ ሆነህ ለመወለድ ተጠያቂ ባትሆንም በድህነት ማዕቀለ መሞት ግን ተጠያቂ ራስህ ነህ። አዎንታዊ አስተሳሰብ ህልማችንን እውን ለማድረግ ይረዳናል። ደስተኛነት የአመለካከት ውጤት ቢሆንም በህይወት ውስጥ ራሳችንን ደስተኛም ሆነ ሐዘንተኛ በማድረጋችን የምንከፍለው ዋጋ እኩል ነው። የአስተሳሰብ ለውጥ ስታመጣ በህይወትህም ላይ ለውጥ ታመጣለህ። ለስኬታማ ህይወት አመለካከትህ ከችሎታ ያልተናነሰ ድርሻ አለው። አመለካከታችን የሰናፍጭ ቅንጣት ብታክልም የተራራን ያህል ታላቅ ለውጥ ታመጣለች። የሚመለከተው ቢኖር በማንኛውም ነገር ውስጥ ውበት አለ። ዓይናችን ሊያየው በማይችለው ውበት ልባችን ሐሴት ያደርጋል። ውበት በዓይን የሚታየውን ያህል በአእምሮም ይስተዋላል። አስቀያሚ መሆን የማትችል ሴት ቆንጆ መሆን አትችልም። ጠላትህን ይቅር በለው፣ ከዚህ በላይ የሚያናድደው ነገር አይገኝም። በሌላው ላይ የደረሰ መከራ ክብደቱ የሚሰማን በራሳችን ላይ ሲደርስ ብቻ ነው። ሕይወት አስፈሪና በምስቅልቅል ነገሮች ብቻ የተሞላች ነች። በቤቴ ጌታው እኔ ብሆንም ውሳኔ ሰጪዋ ግን ሚስቴ ናት። የምላስህን በትር በማንም ላይ በፍጹም አትቃጣ። ሲጋራ አቆማለሁ ብዬ ብዙ ለራሴ ቃል ብገባም ራሴን በጭራሽ ላምነው አልቻልኩም። ደስታ የስኬት ቁልፍ እንጂ ስኬት የደስታ ቁልፍ አይደለችም። የምትሰራውን የምትወደው ከሆነ ስኬታማ ትሆናለህ። በቀጣዩ የህይወት ጉዞ ምን ማድረግ እንደሚገባህ ለማወቅ መውደቅና መነሳት አለብህ። ትናንት ለመታገል ደፈርኩ፣ ዛሬ ደግሞ ለመሸነፍ። የስኬትን ምስጢር አላውቀውም፣ የውድቀት ምስጢር ግን ሁሉንም ለማስደሰት መሞከር ነው። በእብደትና በአዋቂነት መካከል ያለው ልዩነት የሚለካው በስኬት ነው። ስኬት ህይወትን በመረጥከው መንገድ መምራት ማለት ነው። ስኬታማ ሰው ማለት ሌሎች ወደ እርሱ በወረወሩበት ድንጋይ ጠንካራ መሰረት መገንባት የቻለ ነው። ትናንሽ አጋጣሚዎች የታላላቅ ሥራዎች ጥንስስ ናቸው። ዝና ልትቋቋም ሳትዘጋጅ ከተፍ እንዳትልብህ አጥብቀ ጸልይ። ዝና መርፌ በያዙ ብዙ ሕፃናት መካከል ተወጥሮ የሚንከባለል ፊኛ ነው። ዝነኛ የመሆን ትልቁ ፈተና ዝናውን እንዳለ ጠብቆ ማቆየት ነው። ስኬታማ ለመሆኑ ዕድለኛነቱን የማያስታውስ ራሱን እያታለለ ነው። ስኬትና ውድቀት ተቃራኒ ያልሆኑ ይልቁንም እንደ ሹፌርና ረዳት እየተጋገዙ የሚኖሩ ናቸው። አንዳንዴ በባዶ ዓለም ውስጥ ስኬታማ በመሆኔ እናደዳለሁ። ስኬታማ ለመሆን በመጀመሪያ ይቻላል የሚል እምነት ሊኖረን ይገባል። ጫፍ ወደሚባለው ስፍራ በተጠጋ ቁጥር ጫፍ የሚባል ነገር እንደሌለ ትረዳለህ።
እርባና በሌለው ጉዳይ ላይ ዕድሜን እንደ መጨረስ ከንቱ ነገር የለም። የራስህን እምነትና ፍልስፍና ስታጣ የምታገኘው ስኬት ቀጣይነት ይኖረዋል። ስኬት ተስፋ ሳይቆርጡ ከውድቀት ወደ ውድቀት መሸጋገርንም ይጨምራል። ምስጋናን የሚያውቅ ልብ ጸጋ የተቸረው ብቻ ሳይሆን ምንጩም ነው። ራስ ወዳድ አለመሆንና የተቀደሱ ተግባራትን መከወን የነፍስ መዝገብ አንጸባራቂ ገጾች ናቸው። መልካምነትን በአደባባይ መስክረው። ደግነት የተጨመረባት ቀን ፍጹም ውብ ትሆናለች። ለተደረገልን ነገር በጊዜው ማመስገንን የመሰለ የተቀደሰ ተግባር የለም። በሕይወት ዘመን ፈጣሪህን በጸሎት ማመስገን ከሁሉም ነገር በላይ ነው። ምስጋና ላለፈው ሕይወታችን ትርጓሜ ሲሰጠው፣ ለዛሬው ሰላምን ሲያጎናጽፈው፣ ለነገው ደግሞ የመኖርን ራዕይ ያበጅልናል። እነዚህን 4 ነገሮች በማድረጋችሁ አትፈሩ። አንደኛ፣ ጥያቄ መጠየቅ። አንስታይን እንዲህ ይላል፣ ልዩ ተሰጥኦ የለኝም፣ የማወቅ ጉጉት ብቻ ነው ያለኝ። ጥያቄ መጠየቅን ለማወቅና ዓለማችንን ለመረዳት ጠቃሚ እንደሆነ ያምን ነበር። ሁለተኛ፣ ስህተት መስራት። አንስታይን እንደሚለው ስህተት መስራት በመማርና በማስተማር ሂደት ውስጥ የሚከሰት ተፈጥሯዊ የሆነ ክስተት ነው። ለዚህም ስህተት ሰርቶ የማያውቅ ሰው ምንም ነገር ሞክሮ የማያውቅ ነው የሚል ታዋቂ አባባል አለው። ሶስተኛ፣ ወጣ ያለ አስተሳሰብ ማሰብ። አንስታይን እንደሚያምነው ፈጠራ ለሳይንሳዊ ግኝቶች ዋነኛ ነገር ነው። እናም ሰዎች ከተለመደው ጥበብ ወጣ ያለ እሳቤ እንዲኖራቸውና ችግሮችን ክፍት በሆነ አእምሮ የመገንዘብ ጥበብ እንዲያዳብሩ አበረታቷል። አራተኛ፣ እርምጃ መውሰድ። አንስታይን እንደሚያምነው ማሰብና ማሰላሰል ብቻውን በቂ እንዳልሆነ ነው፣ እርምጃም ያስፈልጋል። በአንድ ወቅት እንዲህ ብሏል፣ ከትናንትና ተማሩ፣ ዛሬን ኑሩ፣ ለነገ ደግሞ ተስፋ አድርጉ።